ሶስት ግብአት ብቻ በመጠቀም ቆንጆ በተር ክሬም አብረን እንስራ። ይሄንን በተር ክሬም ፕሮፌሽናል ሼፎች የሰርግ ኬክ ለመስራት፣ ተደራራቢ ኬኮች ለመስራት፣ የፎንዳንት ኬክ ለመሸፈንም እንደዚሁ ፓይፒንግ ቲፕ ላይ ብታደርጉትም ቆንጆ ቅርጽ የሚያወጣላችሁ ስቴብል የሆነ ክሬም ነው። እዚህ ጋር ስኳሬንና ነጩን የእንቁላል ክፍል አዋሃድኩት። ከዛ ድስት ላይ ውሃ ጥጄ ከላይ አስቀምጥኩት ማለት ነው። በእንፋሎት ነው የምናበስለው። እንደዚህ አድርገን ሳናቋርጥና ማስለዋለን። መድረሱን የምናውቀው በእጃችን እንደዚህ አድርገን ስንነካው ምንም አይነት ስኳር ከሌለው ደርሷል ማለት ነው። ስለዚህ ከእሳታችን ላይ እናወርደዋለን። ትንሽ ቀዝቀዝ ሲል በእንቁላል መምቻ እንደዚህ እንመታዋለን ማለት ነው። ስታንድ ሚክሰር ከሌላችሁ በሃንድ ሚክሰርም መምታት ይቻላል። ቪዲዮ ስለረዘመ ፈጠን አድርጌዋለሁኝ። ለ10 ደቂቃ በሃይ ስፒድ ትመቱታላችሁ። እንደዚህ ሶፍት ፒክ ሆኖ ብዙም ሳይጠነክር ግን ራሱን ችሎ መቆም ሲችል ያኔ በቃው ማለት ነው። ያው እንደዚህ ሶፍት ፒክ ሲሆን ማለት ነው። ከዛ በኋላ የመዘነውን ቂቤ የገበታ ቂቤም ሊሆን ይችላል፣ እንደዚሁም የአትክልት ቂቤ ከሁለት አንዱ የፈለጋችሁትን መጠቀም ትችላላችሁ። እንደዚህ በ3 ጊዜ ወይ በ4 ጊዜ አድርጌ ቂቤ እየጨመርኩ እየመታው ቀጥላለሁኝ ማለት ነው። የዚህን በተር ክሬም ግብአቶች የተጠቀምኩትን ግብአት ዝርዝር ለማየት የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ፕሮፋይሌ ላይ በመግባት ሊንኩን ታገኛላችሁ። እሱን ተጭናችሁ ቴሌግራም ላይ በመግባት ግብአቶቹን ማየት ትችላላችሁ። እንደዚህ ቂቤ እየጨመርኩኝ የመታዋለሁኝ ማለት ነው በሃይ ስፒድ። ከዛ በኋላ እንደዚህ ቆንጆ ሆኖ ደርሶልኛል። አታችመንቱን አሁን ቀይረዋለሁኝ። የእንቁላል መምቻው በጣም ብዙ አየር ስለሚያስገባ ይሄኛው ደግሞ ውስጥ የገባውን አየር በማውጣት ክሬሙ ስሙዝ እንዲሆን ይረዳናል ማለት ነው። እዚህ ጋር በክዳኑ 1 ቫኒላ አድርጌበታለሁኝ። ከዚህ በተረፈ ደግሞ የፈለጋችሁትን አይነት ፍሌቨር መጨመር ትችላላችሁ። የቸኮሌት፣ ካራሜል፣ ስትሮበሪ ኤኒ ፍሌቨር የፈለጋችሁትን መጨመር ይቻላል ማለት ነው። እንደዚህ ቆንጆ ሆኖ ደርሶልኛል። በጣም ስቴብል ቆንጆ ክሬም ነው። እንድትሞክሩት ጋብዛለሁኝ። ሰፖርታችሁ አይለየኝ። ላይክ፣ ፎሎ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ቴንክ ዩ ፎር ዋቺንግ ባይ